ላይ ምን መልፈጥፈጥ ነው በዚህ ላይ መጥፈጥ ስታስጠላ አማረ ቢላ ነው ስታስጠላ ሼፓፓ ዝም ምን ዝመሰል ምን አገባሽ አንቺ ምን ቤት ነሽ ሰው ሞባይል እንዲያርግሽ ከምትናደጅ ምን አገባሽ ነን ባላታቸው አይተከሉም የማይመለከታችሁን የማያገባችሁ ገብታችሁ ጤናችሁ ሰላማችሁን ህይወታችሁን ኑሯችሁን ጊዜያችሁን ሁሉ ነገራችሁ ሰላማችሁን አታችሁ ብቻ ሰላምሽን ፍጠሪ ምንድነው ሁሉም ከልኮ ያልፍም እኮ አንቺ እኮ ቲክቶከር መሆን ትችላለሽ አንቺ እኮ ሀብታም መሆን ትችላለሽ አንቺ ጤነኛ ሰላማዊ ሰው መሆን ትችላለሽ ለምንድን ነው ላላቸው የምታሽቀብጡት ለሌላቸው አንቺ የለሽም እነሱ ላላቸው ለምን ታሽቀብጫለሽ ፈታ በይ የማይጠቅምሽን ነገር ደግሞ በሰከንዶች ዞር አድርጊ አያስፈልግም ይሄ የማይጠቅም ነገር ለመሰልሽ አይንሽ እሱ ላይ ለ2 ሰከንድ ለ3 ሰከንድ ትኩረት ካደረገ እሱ ተመሳሳይ ችጋራም ልጋጋም ለአጫም ወረኛ ልጋጋም ነው የሚመጣው ተመላልሶ እሱ ነገር የሆነ ነገር እስኪ ትኩረት አድርገሽ ከዛ በኋላ አይምሮሽን እንትኑ ይሄ ቴክኖሎጂው ፕላትፎርሙ ኤአይ ስለሆነ ሲስተም ስለሆነ አይምሮሽን ይቆጣጠረዋል ዋው እቺ ልጅ ይሄን ነገር ወደዋለች አተኩራየች ይላል ከዛስ እንዲህ ስታረጊው ከ2 ከ3 በኋላ እራሱ ተመሳሳይ ነው የሚመጣው ቂጥ የምታይ ከሆነ ቂጥ ነው እየተመላለሰ የሚመጣው እውነቴን ነው የምነግራችሁ ማርያም ምስክሬ ነው የማይረባ ነገር ከማየት አይምሮሽ ሳይቀበለው እልፍ የሚጠቅምሽ ነገር ላይ ማየት የማይጠቅምሽ ላይ አለማየት ጌም በጣም የሰው ጌም ማሽቃበ ስለምትወዱ መርጦ አልቃሽ ነህ ተመስገን ጌታዬ ደግሞ እኮ የሚገርመው እስካሁን ኮመንት ያላየው ተወሮሮ ያይኔ አይ ችጋራም አይኔ ጠላሁት ወጋሁት የሚገርማችሁ አሁን መርጦ አልቃሽ ሆንኩት ምን ነው ደስ ሲል ምን አንዷ አለች እኮ ጓደኛዋ ሞቶ ማለት ነው እና ለቅሶ ቤት ስታለቅስ የቦሌ ልጅ ነች ቀበጥ አይደለች ጓደኛዬ እናትየዋ እዛው ነው ቀርቅሽ መዳሏል ማንችን ይዞሽ ሄደ ይላል አብራንዳጌ ፍጥርቅ ያርጌ ይሄ ነው መርጦ አልቃሽ ነው ጓደኛዬ እንቅ ያርግሽ ልጁን ሞት ይዞሽ ልሽ አንቺ መሰለ አሁን እኔ በቀልድ ልለፈው እንጂ አሁን አንቺ ሆን ተናግረሽ ራሳችን ተታርጎ አባቴ ይኸውልህ አልቅሰሽ ቆዝመሽ ተጨናንቀሽ መሞትሽ አይቀርም ስለዚህ እያለቀሱ ከመሞት እየሳቁ መሞት አይሻልም እየሳቁ መሞት ይሻላል አይሻልም እያለቀስ ለማን አባቱ ብለሽ ነው የምታለቅሽው የምጣሽው የተሸከምሽው ነገር ያየሽው ለራስሽ ለማን አባቱ መጀመሪያ ራስሽን አድኝ ልጅ ሲፈልግ ይደግ አልፈለገ በአናቱ ይተከል አይገርም ልጅሽ ጨካኝ ነው መሆን ያለብሽ መራራ መሆን አለብሽ ቆራጥ መሆን አለብሽ አይገርም ልጅሽ እኔ በልጅ እንዲጨክኑ ማደርገው አላይም አቃታላችሁ ይችልች እንትን ፈንድቶ ይሄ እንደዚህ በብሎን የሚታሰረ ምግብ የሚሰሩት ነገር አለ ቅልጥም ነው አጥንት ምናምን ነገር ራሱ ውጪ ከዚህ ሁለተኛ እንቻን አትሰፊ ከዚህ በኋላ ደነዝ ላም ነውጭ እንደላናገር ላምሽ ሁሉም ሰው የተቸገረ ሰው ነው። ሁላችሁም ለእግዚአብሔር ረዳችሁ ላለው አስቀድሜ እና የሆነ ነገር ትንሽ ነገር ያሸግሮኝ ነው ሳምዬ እና የሆነ ችግርና ሌሎቹ ችግር ስቀራረብ የሆነ ችግር በጣም ትንሽ ነው፣ ተራ ነገር ነው። ግን ለእኔ ትንሽ ክብደት ይላል። ግን ከሌሎቹ ጋር ሳገናኝ በጣም ትንሽ ነው እና እኔ ያለሁት አረብ ኤሚሬት ላይ ነው እና ካንስሌሽን ወስጄ ፖሊስ ክሊራንስ ጠየቁ። እኔ ፖሊስ ክሊራንስ አላውቅም ነበር እና አሁን ነው ቅርብ ጊዜ አወቅኩኝ ማለት ካንስሌሽን ከወሰድኩኝ በኋላ እና ከዛ የሆነ ልጅ ኦንላይን ላይ እንሞላለን ምናምን ብሎ ብር ጠየቀኝና ሰጠሁት። ከዛ ኦንላይን ላይ ሞልቻለሁ አለኝ እና ሞላሁት። እሱ ከዛ አንተ አላውቅም ማለት ጤነኛ እንደው አንተ ሲጀመር ፖሊስ ክሊራንስ ማን ነው? ምን አይነት ሰው ነው እንደዚህ ያደረገ? ማን ነው እንደዚህ ያደረገ?
ልጁ የሆነ ልጅ ነበርና በቃ ተናገር። ካንስሌሽን ማለት ፖሊስ ክሊራንስ ኤምባሲ ተሄዶ አሻራ ሰጠ፣ ከዛ ውክልና ተሰጥቶ ነው የሚመጣው። ለዛው በብዙ መንገድ እንዴት ነው እዚህ ኦንላይን ሞልቼ አመጣለሁ ብሎ ብር ስንት ብር ተቀበለ? 300 ድራም። አይ በትንሹ ተገላግላል። እግዚአብሔር በዚህ ይለፍልን፣ እሱ መርዝ ይሁንበት። እንደዛ ግን የሚባል ነገር የለም። እሺ ካንስሌሽን የፖሊስ ክሊራንስ ማለት ኤምባሲ ትሄዳለህ፣ አሻራ ትሰጣለህ፣ ከዛ ቤተሰብ ትወክላለህ፣ ከዛ ተሯሩጠው ያን ወረቀት አሳትም ማተም አስመጥተው መልሰው ይልኩልሃል። እሱ ነው ካንስሌሽን ወረቀት ማለት ኦሪጂናል። ኦኬ። እና ደግሞ ምን አለኝ መሰለህ፣ እሱ የቀጥታ አሁን የኢትዮጵያ የሚመጣው ሰዎች ብቻ ነው እንደዛ የማደርገው። ግን አሁን በፊት ቪዛ አለው አይድ አለ ሰዎቹ ኦንላይን ላይ ይሞላሉ። ችግር የለውም። በቀላሉ አሁን የሚመክረን ንገረህ ፖሊስ ክሊራንስ ማምጣና ከዛ ቀራማ ውስጥ ግባ፣ ችግር የለውም፣ ምንም ችግር የለውም። ፖሊስ ክሊራንስን አምጣና ከዛ እኔን አናግረኝ፣ ስራ አስገባል። ስራ ራሱ አግኝቼው ነበረ ቀራማ። አሁንም እኮ ነገ ልገባው ነኝ። በቃ ዛሬ ነው ካንስሌሽን ቀን ያለቀኝ። ከዛ በጣም ዛሬ መረረኝ። በቃ ካምፓኒው ከፍሎ እንትን ያስተካከለ ችግር የለውም። አሁን አንተ ቶሎ ብለህ ኤምባሲ በጠዋቱ ሂድና ነገ ካንስሌሽን ፖሊስ ክሊራንስን አምጣ። በቃ የት አቡዳቢ ነው አይደለ? የኢትዮጵያ ኤምባሲ አቡዳቢ፣ ዱባይ ኮክ፣ ዱባይ ሁለቱም አለ። በቃ እና ትላንትና ምን አልከኝ? ማንንም አትስማ። እሺ እሺ ነባት። በቃ እኔ እኮ ቅድም ታቾኝ በቃ ያንተ ላይ ቁጥሬን ውሰድና ፖሊስ ክሊራንስን ካመጣ በኋላ ስራ ተፈልጎ ትገባለህ። ማንን ጫወትብቅ አትፈቅድለት። እሺ እዚህ ያለ ሌባ ነው። በጣም እንደዚህ ነው። በቃ ግን እና ብቻ ነገ እንደምንም ብዬ ሄጄ በቃ እሞላለሁ። በቃ ስልክ እሺ ወደ ጉዳያችን እንሂድ። ታፕታፕ ኮፕሊንግ ሼር አድርጉት፣ ሜምበር ሁኑ፣ ፎሎ አድርጉት ይህን ቻናል። እኔ ፎሎ እንድታደርጉኝ ይፈልጋለሁ። እኔ ለጠላት ደስ አይበለው። በጣም 100,000 እና 50,000 ገብቼ ማድረግ የምፈልገው ነገር ስላለኝ ፎሎ አድርጉት። ግድ የላችሁ ፎሎ አድርጉኝ። እንደገና ደግሞ ሜምበር ሁኑ፣ ታፕታፕ ኮፕሊንግ ሼር አድርጉ። እውነት ለማውራት ስርኪ ምርኪውንም ምኑንም አላወራም ብዬ ነው እንጂ የእውነቴን ነው የምነግራቸው። አሁን ራሱ በቲክቶክ እንድቀጥል የማይፈልጉ ሰዎች እያስፈራሩ። እውነቱን ለሆነ እኔ ምንም አላረኳቸው፣ የደረስኩበት ሰው የለም። እኔ እናንተ እንድታውቁ ራሳችሁን ከፍ እንድታረጉ የተሻለ ሰው እንድትሆኑ ነው እየታገልኩ ያለሁት እንጂ ሌላ ያለኳችሁ ነገር የለም። አሁንም ድረስ እየደወሉ የሚያስፈራሩ ሰዎች አሉ። ቲክቶክን መዝጋት አለብህ፣ አለበዛ አንተን ከዚህ ሀገር ዲፖርት እናደርጋለን ያሉ ሰዎች አሉ። እውነቱን ላውራችሁ ከነ ማስረጃው አሳያቸዋለሁ። ይህን ነገር እኔ ማንም ወንድ የሆነ እናቱ የታጠቀች ግን እኔን አያስፈራራኝም። እድሜ ልኬን እዚህ ሀገር የኖርኩ ሰው። ስለዚህ እናንተ ደግሞ ቢያንስ እንኳን የራሳችሁን ሰው ከፍ ብታደረጉ ምንም ጉዳት የለውም። ለእኔ አይደለም ትፈልጉ ተውት፣ አታርጉ። ግን ፎሎ ብታደረጉኝና የሆነ ቦታ ላይ መድረስ እፈልጋለሁ እና ከዛ በኋላ መፋጠጥ እፈልጋለሁ ከየሆኑ ሰዎች ጋር። ግን የላችሁ እኔ የድሮ ኤምፓወሬን ምክንያታቸውን ባውቀውማ በምን ለምን ነቃች? ለምን ገንዘቧን ሰበሰበች? ለምን ራሷን ከፍ አደረገች? ለምን ጠንቃቃ ሆነች? ለምን ማንም ወንድ አልተጫወተባትም ነው? ሌላ ሚኒስትር ምን ምድረ ደላላ ነው አይደለም? እንዴት እስከዛሬ ድረስ እኔን ግርግሬ እየተከተሉ ኢትዮጵያ ድረስ እየተከተሉ ስንት ነገሬን ያበላሹ? ምንም ጥያቄ አለ? እኔ ተሰንዶ የተቀመጠ ማስረጃ አለ። ፎሎሬ ከፍ ይበል ብዬ ነው ዝም ያለ። ያኔ አውጥቼ ያኔ እንፋጠጣታለን። ግድ የለም ችግር የለውም። ለማንኛውም ግን ስለ ራሴ ላወራችሁ ሳይሆን የምፈልገው ለራሳችሁ ክብር ስጡ። እናንተ ማንም እንዲጫወትባችሁ አልፈቅድም፣ እስከ ሞትኩ ድረስ፣ እስከ መሞት ድረስ። ሳሚዬ በ10 ዓመት ያንተ ምክር ሰማ ነበረ። ትንሽ አድርጎ ምንድን ነው የምታወሪው? እስኪ እኔ ግቢ እናውሪ። ምንድን ነው የምታወሪው? እንደምታወሪው አስገብቼሻለሁ። አውሪና ወደ ጉዳያችን እንገባለን። ፎሎ አድርጉ።
እናቴ ትሙት እኔ ፎሎ መደረግ እፈልጋለሁ። እኔ በስነ ስርዓት ነው ፎሎ የምፈልገው። እሺ ምን ነበረ እናት ቅዱስ ገብርኤል የምትባለው? ሄሎ ቅዱስ ገብርኤል የምትባይ የገባሽው ልታወሪ አይደለ? የገባሽው ምንድን ነው የጻፍሽው? ሰላም እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ምንድን ነው? ያው ይቅርታ በድምፅ መምጣት ስላልፈለግኩ ነው እዚህ ላይ ስላሉ። እኔ ለአንተ በጣም ነው ምስጋና ያለኝ፣ አመሰግናለሁ። ማለት ጊዜያችን ካለፈ ምክርህን ብንሰማ አሁን ላይ እየተስተካከልን ያለ ነው በአንተ ምክንያት። እና ቅዱስ ገብርኤል የምትባየው ከየት ያለሽው ልጅ ነሽ እንዴ? አይደለሁም። እና እኔ ጽፌልህ የነበረው እዚህ ላይ ስላሉ ያው ትንሽ ቤተሰብ ጋርም ስለተጣላሁ ነው። በ10 ዓመት የሁል ጊዜ ነበርና ብር መለካው። አሁን ትንሽ መላክ አቆምኩኝ። ማለት ሁልጊዜ መላክ አቆምኩና ልጆችን አናገናኝም ብሎኝ ያን የጻፍኩለት ትልኪም ብለው ማለት ነው። እና ለዛ ነው አመሰግናለሁ። ምክንያቱም በአንተ ምክንያት ነው አሁን ላይ ልነቃ የቻልኩት፣ በአንተ ምክንያት ነው። አንተ ጋር ቢያንስ 8 ዓመት 7 ዓመት አብሬህ አለሁ፣ እከታተልሃለሁ። ግን እንደዚህ እንዳሁን አሁን ላይ ጉልበቴም ካለቀ በኋላ ነው እንደገና እንድነቃ ያረከኝም። እና በዚህ በጣም አመሰግናለሁ። አውቀዋለሁ ነገሩንና በቃ አንቺ በርቺ፣ ማድረግ ያለብሽን ይኸውልሽ። እኔ አንድ ነገር ልንገራችሁ፣ ለሁላችሁ የሚጠቅማችሁ ነገር ሚዩት አድርጊ። አይ አውጣኛ አስወጣኝም ትናለ ለምን ያስወጣኝ? ማውራት ማትፈልገው ነገር አለ፣ የማውቀው ነገር አለ። ችግር የለውም። ለዛ ነው እንትን ያለችው። ምክንያቱም እዚህ ይከታተሏታል ስለምታውቀው። እኔ አንድ ነገር ልንገራችሁ፣ ብዙ ሰዎች ደርሶባቸው ነው አይደለም ከደረሰባቸው ነገር የተማሩት። እናንተ ለምንድን ነው ከደረሰባቸው ትምህርት ማትወስዱት? ንግበኔ ሆናችሁ ለምንድን ነው ችግር መጥቶ በር አንኳኩቶ በሽተኛ፣ ሽባ፣ ፓራላይዝድ እና ድህነት ከሚያደርጋችሁ አሁን ለምን አትከላከሉት? ተውት። እኔን አትውደዱ። እኔ ውደዱ አልፈለግም። እኔ ገንዘብ እርዳታ ስጡኝ ብዬ ለምኜ አውቃለሁ። ስራ ስጡኝ እንኳን ለማለት በናብረሽ በነቄራው በመከራ በስንት መከራ እንዲ ካርጎ እንኳን እንደማድረግ የታወቀው እዚህ በፊትም እኮ አደርጋለሁ እድሜ ልኬን። ግን እኔ ከእናንተ ምንም ነገር አይደለም የምፈልግ። እውነቱን ልንገራችሁ፣ በጣም በዙሪያችሁ ብዙ ጠላቶች አሏችሁ። እናንተ የማታውቋቸው በጥርሳቸው እየሳቁ ጉድጓድ ቆፍረው እየቀበሯቸው ያሉ የተወሰነ ጉድጓድ ድረስ ያደረሷችሁ ሰዎች አሉ። ነግሬያችኋለሁ። አሁን እውነቱን ልንገራችሁ፣ እናንተ ከሌላችሁ ምን ያለ ሲለ ቆይ እስኪ እናንተ የማትደስቱበት፣ እናንተ ሰላም የማትሆኑበት፣ እናንተ ፍቅር የማትሆኑበት፣ እናንተ ተጠቃሚ የማትሆኑበት ቦታ ላይ ለምንድን ነው ቦታችሁ ማትይዙ? ቆይ እስከ መቼ ነው የእናንተ ወደኋላ መቅረት? በመማር ባለመማር አይደለም፣ በመኖር አይደለም፣ በስራ አይደለም፣ በወጣ በወረደ አይደለም። ብልጥ በሆነ ነው ብሬናችሁን በማሰራት የሆነ ቦታ መድረስ ትችላላችሁ። ይኸውላችሁ የሁሉም ነገር ውጤት ጭንቅላት ነው። ራሳችሁን ለራሳችሁ ክብር፣ ለራሳችሁ ቦታ፣ ለራሳችሁ ቫሊዩ ስትሰጡ አሁን የምታደንቋቸው፣ አሁን የምታሽቃብጡላቸው የትል ያህል ስሜት ነው የሚሰማችሁ። እንደ ትል ነው የምታያቸው። ሁሉ ነገር ትተዋላችሁ ሳትወዱ በግዳችሁ። ባለማተቧ ስራ አጣው ነው አይደል ያልሽው? ከቻልኩ በውስጥ መስመር ዋትሳፕ ላይ አውሪኝ፣ ሰዎች አገናኝሻለች። ለምን ብልጣቱ
እኔ ይቅርታ አድርጉልኝና አንዲት ልጅ 17 ዓመት እዚህ ሀገር ከተቀመጠች በህይወቷ ውስጥ ብዙ መከራ አሳልፋለች፣ ብዙ ስቃይ አሳልፋለች። ብዙ ሰው ህይወቷን ተጫውቶባል። ግን የ7 ዓመት ገንዘብ የላትም። 10 ዓመቱን በነፃ ተጫውቶባታል። ይህን ወቁ። ይሄ ምንም ሳይታለም የተፈታ ትክክለኛ ነገር ነው። ቤት እንሰራልሻለን ብለው በደንብ አዳምጡ። ቤት እንሰራልሻለን ብለው የ40 ብሩን ቆርቆሮ 400 ብር፣ የ50 ብሩን ሲሚንቶ 500 ብር እያደረጉ የባለሙያውን የተነጋገሩት በ150 ሺህ ብር ነው፣ ግን 300 ሺህ ብር ነው የሚከፈለው እያሉ ጋር አድርገዋቸዋል። እኔ አንድ ባል ፍቅረኛዋ ሆስፒታል ገብቶ ታይፎይድ ነው እንኳ ያመመው ሰው ታይፈስ እና ታይፎይድ ነው። ሆስፒታል 80 ሺህ ተጠየቅኩኝ፣ 160 ሺህ ብር ተጠየቅኩኝ፣ 200 ሺህ ብር ተጠየቅኩ እያለ እሷ ደግሞ ባሏ ነው ገንዘብ እየላከች እሱ እኮ በ40 ብር መድኃኒት እኮ ሄዳ ነው። አንድ ሆስፒታል ላይ ያችን ቀን የታመመ ቀን አልጋ ላይ ሆኖ ፎቶ ተነሳ። እሷን ፎቶ እየላከ ገንዘቧን ምጥምጥ አድርጎ የበላ ሰውን ያውቃል። ለምንድን ነው ሞኝም? አንዲት ልጅ 17 ዓመት እዚህ ሀገር ላይ ተቀምጬ ህይወቴ ትክክል አይደለም ካለች እናንተ ለምን አትነቁ? አሁን እኮ ብዙ እህቶች አንገታቸውን እንደዚህ ጉብጥ፣ ፊታቸው ማዲያት፣ ህይወታቸውን ብሽልሽሽት ያደረገ ጉድ እኮ አለባቸው። ሁሉም ማውራት የሚፈልጉ አሁን ፍቅር እድል ስለሰጠዋትና አጋጣሚ ገዝት ስላስገባዋት ነው ያወራራቸው። ስንት ሰዎች አሉ እኮ ሊያወሩት ራሱ የሚሰቀጥጣቸው መጫወቻ የሆኑ። ምን አለበት ከዚህ እንኳን ትማሩ። እኔ ከኔ ተውት፣ ከእናንተ ከችግራችሁ እንኳን ለምን አትማሩ? አሁን ከዚህ በኋላ እንኳን ያለችዋን 5 ቀን ትሁን 10 ዓመትም ትሁን 5 ዓመትም ትሁን 2 ዓመትም ትሁን 1 ዓመትም ትሁን አይገርማችሁ? ለራሳችሁ ክብር መስጠት ከፈለጋችሁ፣ ለራሳችሁ ቦታ መስጠት ከፈለጋችሁ፣ እናንተ ነገሮችን ማንሰላሰልና ማሰብና መረጋጋት ከፈለጋችሁ ገንዘብ በቆጠባችሁ ገንዘብ ባለመስጠታችሁ ባለማተላላችሁ ብቻ ሀብታም የምትሆኑ እንዳይመስላችሁ። እንደሱ አሁኑ ሀብታም የሆነ ገንዘብ ስለሰበሰብሽ ህይወትሽ እንደማይቀየር ወቂ። ህይወትሽ የሚቀየረው በልት ራስሽን ስትወጂ፣ ለራስሽ ክብር ሲኖርሽ፣ ራስሽን ከፍ ስታረጊ፣ ራስሽን ስታፈቅሪ፣ ያኔ ህይወት ጣፋጭ ትሆን ይቻለች። ነገሮች ይቀየሩሻል። ማንም ልጋጋም ደደብ ባቡ አዳሪ በልቶ ወጥቶ አውርቶ አዳሪ ሁሉ አይጫወትብሽም። ማንም ልቅምቅም የሰው ልክ አቅም የሚለው ስሜት የሚመጣልሽ ያኔ አንዷ ደውላ ልትለፋደድና ጊዜ ልትጨርስብሽ እህት፣ እኔ ሰዓት የለኝ የስራ ሰው ነው። ስልኩን መቼ ነው የምታቋርጨው ነው ወይስ እኔ ልዝጋው? አለቅ እንዴ ሳምሪ እኮ ነኝ። ምን ሆነሽ ነው? እንኳን ሳምሪ ለምን አስካለች አበራሽ አትሆኝም? አይደል? ምንድን ነው? ምን ተፈጠረ? ምንም ስራ ላይ ነኝ ካልኩ ስራ ላይ ነው። መብት አይደለም እንዴ? እኔ አንቺን አሳስ ገሰስ ወሬ እየሰማሁ በሽተኛ መሆን አልፈልግም። ብሎክ ተለድ ጨርቋን ጥላ። ምክንያቱም እሷ ነች እስከዛሬ ድረስ በሽተኛ ያደረገች። ፓራላይዝድ፣ የጭንቅላት ፓራላይዝድ፣ የእግር ፓራላይዝድ እኮ በስትሬቸር ይኬዳል። የጭንቅላት ፓራላይዝድ እኮ በቃ እየሳሳቅሰቀ ገደል የሚከትሽ አስረጅሽ፣ ሰው ሀገር አበሰበሰሽ፣ የሰው የበታች አደረገሽ። ከዚህ በላይ ምን ፓራላይዝድ ይለታል? ተዋን አሉ በቀቀኖች ጓደኞች አሏችሁ፣ አቅጣጫቸውን መሪያቸውን እየገደሏቸው ያሉ። አንቺ ራስሽን የወደድሽለት ለራስሽ ክብር የሰጠሽለት ስደወልልሽ ራሱ ሰው ያስጠላሻል። አይገርምሽ? ማርያምን ሄሎ ይኸውልሽማ ያቺ የምታውቂያት ልጅ እናት አንዴ ስራ ላይ ተጠራውኝ፣ ይቅርታ እናቴ ደወለች፣ ዝገት። በሌላ ቀን ደግማ ስትደውል ወሬዋን ልትቀደል ስትል ይቅርታ ስራ ላይ ነኝ ከቻልኩ በኋላ ደውልልሻለሁ፣ ዝግት። ሰው ላለማስቀየም እኮ ነው የምታረጊው። በሌላ ቀን ደጋግማ የምትደውል ከሆነ ይቅርታ ከዚህ በኋላ እኔ አንቺን አሳስገሰስ እየሰማሁ እኔም እንዳንቺ አሳስገሰስ መሆን አልፈልግም እና
እንዳትደውይ፣ በፍቅርና በክብር እንሸኛኝ፣ ማሰላማ ለምን እንዴት የሚለውን ወሬ እንዳሰኝ ዝግት ብሎክ፣ ስልክሽ የራስሽ አይደል ብሎክ፣ በሌላ ታንጨርጭራ ወሬዋን ማን ይስማል? በሌላ ስልክ ትደውለሽ አንቺም ሰው እኔ ስልክ ዘግብኛለሽ። ይቅርታ ሄዴት በጸበልሽ እኔ በጸበል አልፈልግም፣ ነገር አትፈልጊም። አሁንም የደወለችልሽን ስልክ ብሎክ። መቼም ብሎክ ሞላ ብሎ ስልክሽ አይባረር፣ ከስራ ትባረር። በቃ ስለ ሰው ወሬ መስማት፣ ስለ ሰው ትርኪ ምርኪ መስማት አያስፈልግም። አሁን ያኔ ራስሽን ስለወደድሽ ለራስሽ ክብር ስላለሽ አንቺ ከዚህ ቤት ማምለጫ መንገድ ነው የምትፈልጊው። እንዴት ነው ከዚህ ቤት ወጥቼ ለምን ሹፌሩን እየተቀጠረ ሀገሬ ላይ ያልሳል? ለምን ሰዎች ያላቸው መንጃ ፍቃድ እኔ ጋ የለ? ለምን ሰዎች ያላቸው እውቀት እኔ ጋ የለ? ጸጸት ውስጥ ነው ትገኝ፣ ቁጭት ውስጥ፣ ንዴት ውስጥ። እንዴት ነው የቤት ሰራተኛ ሆኜ ማንም ሂጂ ግዲ ማዳም ከበደ አስካለች ብላ የሚጮህ ለምንድን ነው? ለእኔ በመርዋ ለነሱ በኤሲ እንዴት እኔ መርዋ እየተሽከረከረ አናቴን እየቀላቀለ ወገቤና አናቴ ልቤ ደንዝዞ እኔ እስከ መቼ ድረስ? ደግሞ አንዳንዶች ደግሞ ዊንዶ የሚባል የሚጮህ አለ። ሲነሳ ባይነሳ ይሻላል፣ ካልተነሳ ደግሞ ሙቀቱ ስለሚገርም በሱ መከራዋን ብታይ ሴጣን። ያ ጩኸት አስበሽዋል? 5 ወር ከሆነ ሙቀቱ እኮ የሚውለው 5 ወር ሙሉ ጮህባት። እጅግ እኮ በረሮ ራሱ ማለት ነው እግር አውጥቶ የሚመጣ ነው የሚመስላት። በረሮ እግር አውጥቶ ኤርፎን አድርጎ በረሮ ውስጥ ተፈራለች። ጆሮዋ ድንዝዝ ይችል ሰላም ካልፈለገች እረፍት እንደው እኮ የሚነግራት ሰው ትፈልጋ አስፋልት። እንደዚህ አይነት ህይወት እኮ ነው እየኖራቸው። እንዴት ነው እናንተ በማን መቀለጃ ምትለ ሳቂ ገለ